አሁንማ በቃ በዚህ ቪዲዮ እያስፈራራው የኔ ባሪያ ነው ማረግ። አታቆኝ እድሜ ዘመንህን እኔ ምልህን ካላደረግ ይሄንን ቅሌትህን ሚዲያ ላይ ነው መለቅልህ። አንተ ውሻ የት አለች ልጅቷ? የት አለች? የት አርጋት ነው? እኔ ላይ ሙድ ይዛለ እንዴ? ውሻ ተነስ ነው አውጣ ከዚህ። የታባቷን ይሄንን ፎቶ እየላኩ ቆሽጧል ነው ማነዳው። ማን እንደሆነ አታውቅም። አሁን ይሄ ፎቶና ቪዲዮ እልክላታለሁ። እስቲ እኔ እንደተቃጠልኩም አልቀራትም፣ አቃጥላታለሁ። እንግዲህ እንድታየው እንደውዬ ልንገራት። ሄሎ ዘጋችሁ። ደግሜ እሞክራለሁ። ምን ፍለጋ ነው ደግሞ አሁን የምትደውይው? ማዶት አለማየሁ ብትረጋጊ ምን ይመስልሻል? አንቺ ግን ምን ፈለግሽ? ካንቺ እኮ ምን አባሽ ፈልገሽ ነው የደወልሽው? አገኘው እኮ የምፈልገው ነገር እኮ አገኘው እኮ። ካገኘሽ በቃ አገኘሽ ነው። ታዲያ ምን አባሽ ያስደውልሻል እኔ ጋር? ለማንኛውም ተረጋጊ። ቴሌግራም ላይ ፎቶና ቪዲዮ ልኬልሻለሁ። ነው ባልረጋጋ የምን አባሽ ቪዲዮና ፎቶ ነው ደግሞ? እሱን ተይው። ቪዲዮና ፎቶውን ስታዩ በደንብ ትረጋጊያለሽ። እኔ በቃ ስታይኝ እንደዚህ ቀላል ሰው ነው የምታረጊ? ለካ ከባድ ሰው ነሽ። ያው እያሳየሁሽ አይደል እንዴ? እሺ አሁን ምንድነው? ምን ፍለጋ ነው የደወልሽው? የምን ቪዲዮ ነው? የምን ፎቶ ነው? እኔ ምንም የደረሰኝ ነገር የለም። በቃ ቴሌግራም ግቢና ፎቶና ቪዲዮን አይተሽ ከዛ በኋላ ደውይልኝ። እውነትሽን ነው። እኔ ስራም አላጣሁም አንቺ ጋር የምደውልበት። ያው ስታዩ እኮ እንድትደውይ ያደርግሻል። ከስልኬ እባክሽ በቃ ተው። ምን አስጨነቀኝ? ታዩ የለ እንዴ ፎቶ? ስራዬ እንደሆነ ጨርሻለሁ። ምን አሳሰበኝ? እሷን ማቃጠል ነው የኔ ስራ። አሁንማ በቃ በዚህ ቪዲዮ እያስፈራራው የኔ ባሪያ ነው ማረግ። አታቆኝ። አንተም ሚስትህም ያቺ እህቷም አታቆኝም ማን እንደሆንኩ። ይሄው አሁን ማንነቴን አሳየኋችሁ አይደለ? እድሜ ዘመንህን እኔ ምልህን ካላደረግ ይሄንን ቅሌትህን ሚዲያ ላይ ነው መለቅልህ። በጣም ጥሩ ደወለች። እንዲሁ አየሽው? አንቺ ውሻ የታባሽ ነው ያለሽው? ልጁ ምንድን ነው ያደረግሽው? ድሮስ እኔ ማን ነኝ? አሁን ያለሽበት ብቻ ንገሪኝ። ማን እንደሆንሽ ማን እንደሆንኩ አሳይሻለሁ። የታባሽ ነው ያለሽው? ምን ልትሆኚ? አሁን አሳይሻለሁ። የት ነው ያለሽው? እኔ ያለሁበት አሁን ምን ያደርግልሻል? ባይሆን ባልሽን ያለበት ብነግርሽ አይሻልም? እኔ አንቺን ነው የምፈልገው። ኧረ እባክሽ እኔ እኮ ይኸውልሽ እስከ ዛሬ ታግሼሻለሁ። ይኸውልሽ ያለሽበት ንገሪኝ። የት ነው ያለሽው?
እስከዛሬ ታግሼሻለሁ። ብዙ ነገር ስታደርጊ ዝም ብዬሻለሁ። አሁን እንደ በፊቱ ዝም ብዬ ማገኝሽ ይመስልሻል? አሁን ያንቺን ወሬ ማዳምጥበት ሰዓትም ደቂቃም ጊዜ የሚለኝም የት ነው ያለሽው? እኔ ያለሁበት ነኝ። ባይሆን የእሱን አድራሻ እነግርሻለሁ። ማለት እሺ እኔ ያለሁበት ብነግርሽ ምን ልታመጪ? ምን ልትሆኚ? እሱማ መጣውና ታይሻለሁ። መጀመሪያ ያለሽበትን ንገሪኝ። እኔ ቤዛ በቃ ዝም ብለሽ ስታየኝ ዝም ብሎ ሰው ነው አንዴ የሚመስልሽ? አየሽ እኔም እንዲህ ነበር የተናደድኩት። አንቺ ውሻ እኔ አይደለሁ ባላሳይሽ። እሱ አብረን የምናየው ይሆናል። እሺ አሁን የት ነሽ? እኔ የት እመስልሻለሁ ስታይ? ፎቶውን አየሽው አይደል? አይቼዋለሁ። ስላየሁት ነው መልሼ የደወልኩልሽ። አሁን የት እንዳለሽ ንገሪኝ። ወይ ልጁ የት ነው ያልሽው? አሁን እኔን ነው ማግኘት የምትፈልጊው ወይስ ባልሽን ነው? ቤዛ አውሪ እየሰማሁሽ ነው። የት ነው ያረግሽው? ወይስ የት ነው ያለሽው? እኔ እንኳን ያለሁበት ለጊዜው ይቆይሽ። ባይሆን እሱ ያለበትን አድራሻ ልንገርሽ። በቃ እሱ ያለበት አድራሻ አሁን ቴክስት አደርግልሻለሁ። መምጣት ትችያለሽ። ሁለታችሁን ነው የምፈልገው። ኧረ እባክሽ አንቺም እሱን ነው የምፈልገው። እቺ ትፈልጊኛለሽ? መቼም ነው ማታገኘኝ። መቼም አሳይሻለሁ። በቃ ቴክስት አደርግልሻለሁ። ብዙም አትናደጂ። አጥኚው እየጠበኩሽ ነው። ስንት ነገር እየጠበቅሽ አይደል እንዴ? አሁን የኔን ቴክስት መጠበቅ ይሄን አክል አያናድሽ? ጠብቂ። ገና እጫወትባቸዋለሁ። የምታመጣውን አያለሁ። ባልክስ ደግሞ ይሄ ቪዲዮ ማለት ለኔ ትልቅ ነገር አለው። ወሳኝ ነገር ነው። ከዚህ በኋላ በዚህ ነው ማስፈራራክ። ሂድ ስልክ ትሄዳለህ፣ ና ስልክ ትመጣለህ። እንደፈለግኩ ነው ማረግ። መቼም ደግሞ እናንተ በሰላም አትኖሩ። ይሄ አታስቡ። መቼም ህይወታችሁን ምስቅልቅሉ ነው ማወጣው። እኔ በቃሌ ነው የምገኘው፣ አልዋሽም። መቼም በሰላም አትኖሩ። መቼ አንተ ውሻ የት አለች ልጅቷ? ምን አባ ጭንቅላት ታሻለ? ልጅቷ የት አለች? አፈር ብላ አፈር ያስበላ። ደግሞ መልሶ ይጠይቀኛል እንዴ? ከማን ጋር ነበርክ? ምን እየሰራክ ነው እዚህ? ልጅቷ የት አለች? የት አድርገሃት ነው? እኔ ላይ ሙድ ይዛለ እንዴ? ውሻ ተነስ፣ ናውጣ ከዚህ ናውጣ። አንተ ባለጌ። ቆይ አንተ በእኔ እንትን ቁማር እየተጫወክ ነው ማለት ነው? ለስሜት አትጠነቀቅም? ያ ሁሉ ሆኖ ይቅርታ ስላደረኩልክ ነው? ምንድነው ምንም አታውቀው እንዴ? ምን አባስ መጣ? ከሷ ጋር ምንም አይነት ግንኙነት የለኝም ጨርሻለሁ ብለህ አይደለ እንዴ ከኔ ጋር ሰላም ያወረድከው? የት አድርገሃት ነው ልጅቷን? የት አድርገሃት ነው? አላውቅም። እኔ ምንም የማውቀው ነገር የለም። እኔ ላይ ሙድ እያያዝክ ነው አቤኔዘር። ለአንተ ትዳር ማለት ይሄ ነው? ተናገር። አሁን ምንም እንትን አትበል፣ ንገረኝ። ምንድነው የምረጋጋው? እንዲሆነ ነው የምረጋጋው? ምንድነው የምረጋጋው? ለኔ ይገባኛል። ቆይ ምን ባደረኩ? ባፈቀርኩ፣ ባገባሁ፣ በወደድኩ
ልጅ በሰጠው ምንድነው? ምን እየሰራ ምን እየሆንክ ነው? ቆይ ጭራሽ ቤርጎ ላይ ጭራሽ በአደባባይ በገዛ ፍቃድህ ነው ሩም ይዘህ እንደዛ እንትን ስትል የነበረው። ስለዚህ ሆን ብለህ ነው ለኔ ፎቶና ቪዲዮ ያስላከው። ሆን ብለህ ነው ቪዲዮና ፎቶ ያስላከው። እንዴት ነው የማታውቀው አንተ? አስክሬን ነህ እንደዚህ መታ ስትጋደል ምንድነው የተፈጠረው? እኔ እኮ ምንም ማውቀው ነገር የለም። የታለች? እኔ ህፃን ልጅ አይደለሁም። ዞር በል እንዳትጠጋኝ። እኔ ህፃን ልጅ አይደለሁም። እኔን አትሸውደኝም። አሁን ልጅቷ ያለችበት ንገረኝ። መልሶ ይጠይቀኛል እንዴ? አሁን እኮ አንቺ ስትመጪ እኮ ነው ያየሁት። ማን ያመጣኝ እዚህ ሲጀመረሽ? እንዴ እንደዚህ ራቁትክ እንደዚህ እርቃን ከሆነክ እንዴት ነው የማታውቀው አንተ? እንዴ እኔ ልጅ መጀመሪያ እዚህ ሩም አልነበርኩም። እዚህ ሩም አይደለም የመጣሁት። ምን ሩም ምን አስኬደ? ምን ደወለችልኝ። መታወቂያን ውሰድ። ሲጀመር እኔ ነበርኩ የዛኔ ሩም ያስኩላት። ጠራችኝ፣ መጣሁኝ። ከዛ በኋላ ምን እንደተፈጠረ የማውቀው ነገር የለም። ማን ነው እሺ ተሸክሞ ያመጣኝ? አንቺስ እንዴት መጣሽ? ማን ደወለልሽ? ሆን ብለህ አስደውለህ ሆን ብለህ ፎቶና ቪዲዮ አስልከህ መልሰህ ማን ደወለልሽ ብለህ እኔን ትጠይቃለህ አይደለ? እኔ አንተ መጫወቻ ነኝ አይደለ? ለኔ ይሄ ነው የሚገባኝ ነው? እኔ ለመበቀል ነበር አውቀህ ይቅርታ ብለህ ተቅለስልሰህ የመጣኸው። ዞር በል እንዳትነካኝ። ዞር በል ብላ ተከስፈላ ግማታም ሁለተኛ ድድ እኔ ጋር ትመጣና ወይኔ ተጫወተችብኝ። ወይኔ ህይወቴን መስቀልቅሎ አወጣችሁ። እሺ ማነው እዚህ ያመጣኝ? እኔ ሲጀመር መቼ የኖሩ ያስኩኝ እኔ እንዴ? ምንድን ነው ያደረገችኝ? ባዘክቷለሽ ጭራሽ። አንሺ ቤዛ አንሺ። እኔና አንቺ መቼ ማን እንዳቀጣት ወይኔ ወይኔ ተዋረድኩኝ። ወይኔ